የንጉሱ አሽከሮች እነ ሞታይ ፈሬ እርግፍ እርግፍ አሉ እንደ ሾላ ፍሬ። ሰላም ጤና ይስጥልኝ ውድ አድማጮቻችን፣ እንኳን ለ130ኛው ዓመት የአድዋ ድል በዓል በሰላም አደረሳችሁ እያል ስለ አድዋ የምናውቀውን ትንሽ እናወራለን። ሰብስክራይብ ያድርጉ። በሰዓቱ በኢትዮጵያ በኩል ዋነኛው አጼ ምኒልክ ሲሆኑ፣ በጣሊያኑ በኩል ደግሞ የጣሊያኑ ዋና ንጉስ አማኑኤል ኡምቤርቶ ይባላሉ። በኢትዮጵያ በኩል የነበሩት የጦር አዝማቾች እነ ራስ ገበየሁ፣ እነ ንጉስ ተክለ ሃይማኖት፣ ደጃች ባልቻ አባ ነፍሶ፣ ራስ አሉላ፣ ንጉስ ሚካኤል፣ እንደዚሁም ብዙ ስማቸውንና ማዕረጋቸውን የማላውቃቸው ብዙ የጦር አዝማቾች ነበሩ ማለት ነው። በጣሊያን በኩል ደግሞ እነ ጀነራል ባሪያቴሪ፣ እነ ጀነራል አልበርቶኒ የተባሉ የጣሊያን ጀነራሎች አሉ ማለት ነው። ይህ ጦርነት ከመካሄዱ በፊት ዋነኛው የጦር መንስኤ እንደምታውቁት በአውሮፓውያን በበርሊን ኮንፈረንስ ጥቁር ሰው አይደለም ጥቁር ጥንቡርስ ወይንም ትልቅ ትል ነው ብለው ነበር የሚያምኑ። ነገር ግን በዚህ ምክንያት አፍሪካን ለመቀራመስ ሲመጡ ጣሊያንም ኢትዮጵያን ለመያዝ ወስና ነበረ። ከጥቂት ዓመታት በፊት ጣሊያኖችና እንግሊዞች በሸፍጥ እነ ምጽዋን በቃ የተወሰነውን የኤርትራን ክፍል በአጠቃላይ እነሱ በትብብርና በስልት ተቆጣጥረውት ነበር። ከዛ በመቀጠል ደግሞ የውጫሌ ውል ስምምነት ተካሄደ። በዚህ ስምምነት ኢትዮጵያ ማንኛውንም አይነት የውጭ ግንኙነት ስታደርግ በጣሊያን በኩል ማድረግ አለባት ይላል የጣሊያንኛና የፈረንሳይኛ ጽሁፍ ማለት ነው። በኢትዮጵያ በኩል የተጻፈው ደግሞ ኢትዮጵያ ከፈለገች ጣሊያን አለያም በራሷ ከውጭ መንግስታት ጋር ግንኙነት ማድረግ አለባት ይላል። ይህን ውል እንግዲህ አለመግባባት ተፈጠረ። በጣሊያን በኩል የጣሊያን መልእክተኛ ኮንታንቶሎኒ የተባለው ሰው ይሄን ውል ኢትዮጵያ እንድትቀበል ያስገድዳል። ኢትዮጵያውያን ደግሞ አንቀበልም ማለት። በዚህ መሃል ላይ ንግስት ጣይቱ ወይም እቴጌ ጣይቱ እቴጌ ጣይቱ ዋነኛው ሚና ተጫውታለች። በዚህም ጊዜ ምን አለችው? ኢትዮጵያ ይሄንን ውል አትቀበልም አለችው። አይ ጣሊያን ትልቅ መንግስትና ትልቅ ለራሷ ክብር የምትዋጋ ሀገር ናት አላት። እንደውም አጼ ምኒልክ ነው ይሄንን የተናገሩት። ጽሁፉን በፈረንሳይኛ የተጻፈ ነው አላት። እኛ የፈረንጅ ቋንቋ አናውቅም፣ ከፈለክ አንተ አማርኛ ታውቃለህ አለችው። እሱም እንግዲያውስ የውልሽ ብሎ ውሉን ቀደደው። እርሷም ተፈለክ ነገም ጠዋት ጦርነቱን አድርገው ማንም አይፈራህም አለችው። እሱም ከዛ በኋላ ወደ ሀገሩ ተመለሰ ማለት ነው። ከዚህ በኋላ እንግዲህ ጣሊያኖች ኢትዮጵያን ለመውረር ተዘጋጁ ማለት ነው። ከዚያም የዛሬ 130 ዓመት ኢትዮጵያን ወረው ተሸንፈዋል ማለት ነው። ከጦርነቱ በኋላ የጣሊያኑ ዋና የጦር አዛዥ ጀነራል ባሪያቴሪ ማዕረጋቸው ሲገፈፍ የጣሊያኑ ጠቅላይ ሚኒስተር ሲኞር ክሪስፒ ከስልጣን ሲለቀቅ ኡምቤርቶ ወይም አማኑኤል ኡምቤርቶ የተለያዩ ውግዘት ደርሶባቸዋል ማለት ነው። በአደባባያቸውም ሚኒሊክ ለዘላለም ይንገስ ወይም ሚኒሊክ ለዘላለም ይኑር የሚል መፈክር በመያዝ አሰምተዋል ማለት ነው።